መንፈሳዊው መንገድ ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ እንደጻፉት አያሌው ዘኢየሱስ እንደተረጎመው ከክፍል 1 የቀጠለ። አንተ ግን እንዲህ ያለው ሐሳብም ሆነ ጠባይ ሊኖርህ አያስፈልግም። ይልቁንም ከእግዚአብሔር ከድህነትህ ሊነጥልህ የሚጥር ዓላማ ከዲያብሎስ የሚመጣ ከንቱ ሐሳብ ስለሆነ ያለማመንታት ሰርዘው። ከመንፈሳዊ ዓላማ የሚለይህ ማንኛውም አይነት ዘዴ ጨምረህ ሰርዝ። በአንተ ዘንድ ያለውን ከፍ ያለ አመለካከት ወይም አስተሳሰብ በልብ ውስጥ ካለው ከእግዚአብሔር ጋር አታነጻጽረው። ዓለሙ የአንተ ዓላማ እንዲሆን አትፍቀድለት። መጽሐፍ ቅዱስ ይህን አስመልክቶ ሲናገር እንዲህ ይላል፣ ዓለሙም ምኞቱም ያልፋሉ። እንግዲህ ዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። ስለሆነም ከአሁን ጀምረህ ዓላማህንና መንገድን ሁሉ በዘላለማዊነትህ ብርሃንና በመንፈሳዊ ዓላማህ ብርሃን ይኸውም በእግዚአብሔር ፍቅር መርምር። የእግዚአብሔርን መንግሥት የሚቃወም ማንኛውም ዓላማ ከመንፈሳዊ መንገድ ያፈነገጠ ነው። ምንም እንኳን ዋጋው ታላቅ ቢሆንም በልብ ውስጥ ካለው ከእግዚአብሔር ፍቅር ጋር የሚቃረን ከሆነ ካንተ በማራቅ ከሐዋርያው ከቅዱስ ጴጥሮስ ጋር እኛ ሁሉንም ትተን ተከተልንህ በል። ጻድቁ ዮሴፍ እንደ ባሪያ ሲሸጥ ነፃነቱን አጥቷል። ወደ እስር ቤት ሲወረወርም ዝናውን አጥቷል። ከዚህ በተጨማሪ በባዕድ አገር ሲኖር ወላጆቹን፣ ወንድሞቹንና ሀገሩን አጥቷል። ይህ ሁሉ ቢያጋጥመውም ለእርሱ እግዚአብሔር በቂው ነበር። የእርሱ ዓላማ እግዚአብሔር ነበር። ዓላማው እግዚአብሔር የሆነ ሰው ዓለማዊውን ነገር በማጣቱ ምንም ጉዳት አይደርስበትም። የአባታችን የአብርሃም ዓላማ እግዚአብሔር ነበር። ይህ በመሆኑም ዘመዶቹንና ሀገሩን ትቶ ወደማያውቀው ሀገር በመሄድ እንግዳ ሆኖ በመቀመጥ ለእርሱ ቀላል ነበር። ከዚህ ይልቅ ደግሞ ልጁን የሚያቃጥል መስዋዕት አድርጎ ማቅረብ ለእርሱ ቀላል ነበር። ለሐዋርያው ቅዱስ ጳውሎስ ማዕረጉን፣ ስልጣኑንና ከመሪዎች ጋር ያለውን ኅብረት መተው ቀላል ነገር ነበር። ምክንያቱም ከነዚህ መካከል አንዳቸውም የእርሱ ዓላማ ስላልነበሩ ነው። ስለሆነም አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው ክርስቶስን አገኘ ዘንድ ብሎ በመናገር ችሏል። ቅዱስ ጳውሎስ ነገሩን ሁሉ ስለ ጌታው ሲል ያለ ሐዘን ነገር ግን በጉዳት የተቀበለው ዓላማው ክርስቶስ ስለነበረ ነው። ነቢዩ ዳንኤልም ስለ ቤተ መንግሥቱ፣ ስለ ማዕረጉና ስለ ንጉሡ ጣፋጭ ምግቦች ምንም ግድ አልሰጠውም። ሌላው ሁሉ ቢቀር እንኳን ወደ አናብስት ጉድጓድ ሲወረወር ስለ ሕይወቱ ግድ ያልሰጠው በብዙዎች ዘንድ የሌለው ብቸኛ ዓላማ በእርሱ ዘንድ ስለነበረ ነው። ግቡ እግዚአብሔር የሆነ ሰው መንፈሳዊ ነገሮችን እንኳን ግቡ አያደርግም። አንዳንዶች ጸሎትን ግባቸው ያደርጋሉ። አንድ ሰው ጸሎት የሚጸለየው ለእግዚአብሔር ፍቅር ስላለው ሳይሆን የጸሎት ሰው ለመሆን ነው። የሥነ መለኮት ትምህርትን የሚያጠናው እግዚአብሔርን በማወቅ በእርሱ ለመጠበቅ ሳይሆን የሥነ መለኮት አዋቂ በመባል ከፍ ያለ ሥልጣንና ዝና ለማግኘት ነው። ስለሆነም የዚህ ሰው ዓላማ ሥነ መለኮትን ማጥናት ነው። መጾምና ሌሎችም መንፈሳዊ ጥረቶችም ዓላማ ሆነው ሊቀየሩ ይችላሉ። ስለዚህ ሰው እነዚህን ድርጊቶች የሚለማመደው ራሱን ወይም ሌሎችን ሰዎችን ለማስደሰት ይሆናል። ይሁን እንጂ እነዚህ ሁሉ መንፈሳዊ ምግባሮችና መንገዶች ናቸው እንጂ ዓላማዎች አይደሉም። ዓላማው እግዚአብሔር ነው። ጸሎት፣ ጾም፣ ዕውቀት፣ ተመስጦና ንባብ አንተን ወደ ብቸኛ ዓላማ ይኸውም ወደ እግዚአብሔር የሚመሩ መንገዶች ናቸው። ይህን የሚያደርጉልህም እንድትወደውና ወደ እርሱ ተጠግተህ እንድትኖር ነው። እነዚህን ምግባራት ዓላማ አድርገህ ከለወጥካቸው እነርሱን የመጨረሻ ግብህም አድርገህ ትከታተላቸዋለህ። በእነዚህ ምግባራት ግንባር ቀደም ብትሆንም ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው እንዳለ ጌታ ጋር ትራራቃለህ። ምንኩስናና ራስን መስጠት ዓላማ ሆኖ ሊቀየር ይችላል። ምንኩስና ወደ እግዚአብሔር የሚመራ መንገድ እንጂ ሌላ ነገር አይደለም። ለምንኩስና ከሁሉም ተለይቶ ከአንዱ ጋር መጣበቅ የሚለው ትርጉም የተሰጠው ከዚህ አንጻር ነው። ምንኩስና ዓላማ ሆኖ ከተቀየረ ብቸኝነትና አርምሞም ዓላማ ሆነው ይቀየራሉ ማለት ነው። እነዚህ ሰዎች ስለ ራሳቸው ሲሉ የእግዚአብሔርን ትእዛዝ መጣስ ለእነርሱ ምንኛ ቀላል ነው። መነኩሴ በገዳም ውስጥ ተለይቶ የሚቀመጠው ስለ ብቸኝነት ሕይወት ሲል ነው። ይህ ሰው የብቸኝነትን የቅድስና ሥራዎችን ሳያከናውንና በእግዚአብሔር ፍቅር ሳያድግ እንዲሁ ይኖራል ማለት ነው። ቅዱስ ይስሐቅ ይህንን አስመልክቶ ሲናገር አንድ ሰው በበዓት ውስጥ እንዴት መኖር እንደሚገባው ሳያውቅ 50 ዓመት ሙሉ በበዓት ውስጥ ኖሯል ብሏል።
አንዳንድ ሰዎች ደግሞ እርማትን እንደ ዓላማ ይወስዱታል። የእነዚህ ሰዎች አጋር ሰውን ለማረም ሲል ብቻ ይከራከራል፣ ያምጻልም፣ ይፈርዳል፣ ያዋርዳልም፣ ሙልጭ አድርጎ ይሳደባል፣ ስም ያጎድፋልም፣ ይበሽቃል፣ ይቆጣልም። ከዚህ በተጨማሪ ለሰው ያለውን ፍቅር፣ ጸጥታውንና ሰላሙን ያጣል። ይህ ሰው የተሳሉ የብረት ቁርጥራጮችን በየአቅጣጫው የሚፈነጣጠር ቦምብ ሆኖ ይቀራል። በዚህ ሁሉ መካከል ከእግዚአብሔር ጋር ያለውን ግንኙነት ከእርሱ ዘንድ ፈልጋችሁ ለማግኘት ብትሞክሩም አታገኙም። እዚህ ላይ እርማት መንፈሳዊነት የጎደለው ቅናት፣ ከእግዚአብሔር የተለየና ፍቅር የሌለው ይሆናል። ይህ በአገልግሎት ውስጥም በተመሳሳይ ሁኔታ ይገለጣል። ብዙዎች በመለኮታዊ አገልግሎት ይጀምሩና በራሳቸው ያጠቃልላሉ። እነዚህ ሰዎች አገልግሎታቸውን የእግዚአብሔርን ክብር በመፈለግ ይጀምሩና የራሳቸውን ክብር በመፈለግ ይፈጽማሉ። አገልግሎት ሲጀምሩ ዓላማቸው እግዚአብሔር ነው። ከጥቂት ጊዜ በኋላ አገልግሎታቸውን ከእግዚአብሔር ጋር መሳ ለመሳ ያስቀምጣሉ። ይህ ሳያንሳቸውም አገልግሎታቸውን ከእግዚአብሔር የሚያስቀድሙበት ጊዜ ይኖራል። ትኩረታቸው ለአገልግሎታቸው ስለሚሆን ይህን ዓላማ አድርገው ይወስዱታል። በዚህ ጊዜ እግዚአብሔር ይዘነጋል። እነርሱ ሊመለከቱት የሚፈልጉት የአገልግሎታቸውን ስኬት ነው። ከዚህ በኋላ አገልግሎቱ ስኬት ወደ ራስ ስኬት ይለወጣል። መደምደሚያቸው እኔነት ይሆናል። አንዴ እዚህ ደረጃ ላይ ሲደርሱ አገልግሎታቸው ለታይታና ራስን የበላይ ለማድረግ ይውላል። በመሆኑም አገልግሎት ተራ እንቅስቃሴና ባዶ የጉልበት ሥራ ይሆናል። አካሄዱም የራስ እውቀትን ስለሚያስገባ፣ የራስ ብልሃትና ጥበብ ስለሚጨምርና መንፈሳዊ ዓላማ ሊሆን ይገባዋል የተባለው እግዚአብሔርን ስለሚያስወጣ ሙሉ ለሙሉ ከእግዚአብሔር ይርቃል። አንተ ግን በመንፈሳዊ ተግባራትህ ውስጥ ከነቢዩ ዳዊት ጋር ሆነህ እንዲህ በል፣ ሁልጊዜ እግዚአብሔርን በፊቴ አየዋለሁ። ብቸኛ ዓላማህ እርሱን ብለህ የምታገለግለው እግዚአብሔር ይሁን። አገልግሎትህ ከእግዚአብሔር ጋር የሚጋጭ ከሆነ ዲያብሎስ በቤተ ክርስቲያን ውስጥ እንኳን ምን ያህል ሊያሳስትህ እንደሚጥር በማወቅ እርግፍ አድርገህ ተወው። የጠፋው ልጅ ታላቅ ወንድም ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ ብሎ ሲናገር አባቱን ቢያገለግለውም እንኳን ከእርሱ ፍቅር ምን ያህል የራቀ እንደነበረ ያስታውሰናል። በዚህ ምክንያት እግዚአብሔር እኔን በዓላማዎች መካከል አስገብተኸኝ ታውቃለህ ብሎ ይጠይቅሃል። ለዚህ ጥያቄ በሙሉ እውነተኛነት መልስ ስጥ። እግዚአብሔር ከዓላማዎችህ አንዱ ነው ወይስ ቀዳሚው ዓላማህ ነው? ወይስ ብቸኛው ዓላማህ ነው? ወይስ ከነጭራሹ ዓላማህ አይደለም? እርሱን በመዝገብህ የመጨረሻ ተርታ ላይ በማስቀመጥ አንዳንድ ጊዜ ብቻ ትዝ ሲልህ ሌሎችን በመዘንጋት እርሱን ታስታውሳለህ? እግዚአብሔር በሐሳብህ ብቻ ይመጣል ወይስ የዓላማዎች ማግኛ ዘዴ ነው? እርሱ ዓላማዎችህን ካላሳካልህ ትናደዳለህ፣ ትቆጣለህ፣ ከእርሱ ጋር ያለህን ግንኙነትም ታቋርጣለህ። እግዚአብሔር አንተን እንደሚወድህ አንተም እርሱን ትወደዋለህ። ሙሉ ልብህ ለእርሱ ነው። ከእርሱ አጠገብ ያስቀመጥካቸውና ዋና ዓላማዎችህ ለማድረግ ጊዜ የምትጠብቅላቸው ሐሳቦች አሉ። ስለ ዘላለማዊነትህ በመስማት ወደ ቅዱሳን ደረት ከመድረስህ በፊት ወደ እግዚአብሔር ደረት እንደምትደርስ ትገነዘባለህ። ሕይወትህና መንገድህ በዓላማ ስለሚወሰኑ ራስህን መርምር። የመንፈሳዊ ግብ ጽናት ይቀጥላል።